ሰላም አለይኩም ወራህመቱላሂ ወበረካቱ። ዲና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አገር ቤት ማለት ነው ሀገራችሁ የናፈቃችሁ ሰዎች ድንጋዩ አሸዋው ምናምን አለ አይደለ? በተለይ ወደ ገጠር ወደ ቆላ እንደዚህ ነው ጅርምች እና ቤታችን እያፈረስን ነው። አዲስ ቤት ሊሰራ ነው። ይሄ እንግዲህ እየፈረሰ ነው። አዲስ ሲሰራ ደግሞ ምን አይነት እንደሆነ አሳያችኋለሁ። እንዴት ነው እግር ይወጋል። ይሄ ድንጋይ እኮ ነው። እና እኔ መሰለ ነው ማለት ፈልጌ ነው። አገሬ ነው ሰው ካለ ይሄንን ድንጋይ ምናምን ነገር ሲያይ ናና ሀገሩን ያስታውሳል ማለት ነው። እኔ ሳይው እንደዚህ ፍርስርስ ብሎ የሆነ ምን አስታወስኩኝ፣ ቆላ ስንሄድ እንደዚህ ነው ድንጋዩ ምናምን በቃ አሸዋው ሁሉ ነገር እና እንደዚህ ነበረ እና ይህን ይመስላል። ወንዶች አሉ ግን እየሰሩ ነው፣ ስለወጡ ነው። አፈረረሱ ጨራሱ። አሁን ደግሞ እንግዲህ ምን ያደርጉት አላውቅም። እና ይላችሁ ይሄ ኩሽና ነበረ። ኩሽና የተፈራረሰች እና ሌላ ኩሽና ነው ያለው ታው እና ይህን ይመስላል። አዲስ ሊሰራ ነው። ቆንጆ ኩሽና ነው የሚሰራው። ከዛ በኋላ ሲያልቅ እንዴት አይነት ኩሽና እንደሚሆን እና ያለን ማለት ነው። እሺ ውዶቼ ግን ሰብስክራይብ እስኪ አድርጉ፣ ሸር አድርጉ። ሸራራራራራን ሰብስክራይብ ለምን አታደርጉኝም? እኔማ ታውቃላችሁ ዩቲዩብ ብር ሲከፍለኝ ምን እንደማደርግ ለእያንዳንዳችሁ አንዳንድ ሀዲያ ሰጣችሁ ነበረ። ስጦታ እየገዛው ለሁላችሁም የመጀመሪያ ደሞዜ ሲወርድ የመጀመሪያ ደሞዜ ለጓደኞቼ ሰብስክራይብ ላረጋችሁ ውድ ጓደኞቼ እንዳለ እስከ በቃ ድረስ ገዝቼ ስጦታ ነበር የምሰጣችሁ። ታው ሰብስክራይብ አድርጉ እንዳያመልጣችሁ። የኔ ስጦታ በቃ ማለት ሲሰጥ ዩቲዩብ ሲከፍለኝ ነው ታዲያ ናረ በሳቅራት የሳቁና ይህን ይመስላል እላችኋለሁ። ግን ወዳችኋለሁ። እናንተ ሰብስክራይብ ቢያረጋችሁኝ በቅንነት ሰብስክራይብ ቢያረጋችሁኝ ጓደኞቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እንደው ላይክ የምታረጉኝ እኔም እንደው ላይክ አረጋላችኋለሁኝ፣ እናንተም ላይክ ታረጉልኛላችሁ። እና ደግሞ አሁንም ላይክ ሰብስክራይብ አድርጉ። ሰምታችኋል። ሀያት ተገጠረ። ይሄ ገጠር ነው ያለው አሁን ዛሬ ማለት ነው።